Hayyee akkam jirtu anandu alam gosaati የቀነኒ እናት ይርጂንድን ሐቋን እንድታውጡልኝ አሁንም ከጎኔ ናችሁ እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም ልጃችንን ጉማ አንበላም ነው ያለው። ገዳዮች ለፍርድ የማይቀርቡ ከሆነ ገዳዮች ትክክለኛውን ፍርድ የማያገኙ ከሆነ ፍቅር ብቻው ምንም አያደርግም ለኔ። መተናል ቤተሰቦች ዛሬም እንግዲህ በአዲስ ቪዲዮዎች ወደ እናንተ መተናል። ሰላም ብያለሁ። እንዴት ናችሁልኝ? እኔ ደህና ነኝ፣ ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። በተጨማሪም ቤተሰቦች እንግዲህ 30,000 ልንገባ ጥቂት ሰው ነው የቀረን። 30,000 እንግዲህ ሰብስክራይብ በማድረግ በተለይ አዳዲሶቹ ከዚህ በፊት አይታችሁኝ የማታውቁ ልትሆኑ ትችላላችሁ። ሰብስክራይብ በማድረግ ይህ የምንቴ ዩቲዩብ ቻናልን እንግዲህ ፋሚሊ እንድትሆኑ በትህትና ከዚህ ጋር ጠይቃችኋለሁ። ሰብስክራይብ አድርጉ። ሰብስክራይብ ለምንድን ነው የማታደርጉት? እንዲሁም በተጨማሪ እንግዲህ ቪዲዮ ላይክ ማድረግ እንዳይረሳ። ፍቅራችሁ ላይክ በማድረግ ግለጹልኝ። ይህ የእናንተ ትብብር ነው። እንግዲህ ቤተሰቦች ወደ ቪዲዮቹ እንሄዳለን። በዛሬ ቪዲዮ ይዤላችሁ የመጣኋቸው ጉዳዮች መካከል አንዱ እንግዲህ የድምፃዊ አንዱዓለም ጎሳ ጉዳይ ነው። እንግዲህ ይህን ሳምንት መነጋገሪያ ሆኗል። ምን አዲስ ነገር አለ? ከሱ ጋር በተያያዘ የምጋብዛችሁ ቪዲዮዎች አሉ። እኛ አንድ ሁለት ሀሳብ እንሰጥበታለን። እናንተም ደግሞ በነፃነት ኮሜንት ሴክሽን ላይ ሀሳባችሁን ግለጹልኝ። በነፃነት ሀሳባችሁን እንድትገልጹልኝ ነው የምፈልገው። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያም ሰሞኑን እንግዲህ ብዙዎቻችንን ያስገረመ ብዙዎቻችንን ያነጋገረ እንግዲህ አንድ ወጣት ቻይናዊ እጅግ በጣም ልብ የሚነካ ከኢትዮጵያ ሴቶች ጋር ተያይዞ አንድ መልእክት አስተላልፎ ነበረ። ምንድነው ያለው? እስቲ ለሴቶቻችን እንጋብዛችሁ። እስቲ በጣም ይቀፍቶኛል አበሳሰት ተተዋውቂ ልቤን ሰበረችው እንዳያችሁ ነው። ቻይናዊ እጅግ በጣም ተጨንቆ ከልቡ ነው ያፈቀረሽ። አንቺ ልጅ እንግዲህ እባክሽን አትጮቺበት እያለሁ ምን ትሏታላችሁ? ለማንኛውም ሀሳባችሁ ስጡበት። ወደ ጉዳያችን ስንገባ እንግዲህ በትናንትናው ዕለት የሰማነው እጅግ በጣም የሚያሳዝን አንድ መረጃ ወጥቶ ነበረ። እስቲ ልጋብዛችሁና ሀሳባችንን ስጥበታለን። ከፖሊስ በላይ ማንን እንደምናምን አላቅም። ይህ ፖሊስ ግን ደፋሪ ግለሰብ ነው። ይህ የምትመለከቱት ግለሰብ ነዋሪነቱ በወላይታ ሶዶ ከተማ የሆነ ሲሆን የ14 ዓመቷን ታዳጊ ከምሽቱ 2 ሰዓት ላይ ወደ አጎቷ ቤት ስትጓዝ ያገኛታል። ወዴት እንደምትሄድ ከጠየቃት በኋላ ወደ አጎቷ ቤት እንደምትሄድ ስትነግረው የአጎትሽን ቤት ነው ያውቀዋለሁኝ የአጎትሽ ቤት በሞተር ላድርስሽ በማለት እንዳታለላት ነው የተገለጸው። ከዛም በኋላ ከወሰዳት በኋላ በሽጉጥ አስፈራርቶ አንድ ፔንሲዮን ውስጥ አስገብቶ ያስገድዶ መድፈር ወንጀል በ14 ዓመት ታዳጊ ላይ ይህ ግለሰብ ፈጽሟል። ታዲያ የወንጀል ድርጊቱ ከታወቀ በኋላ በተለይም ደግሞ ፖሊስ ከመሆኑ አንፃር ከሙያው ፍጹም ተቃራኒ በሆነ መንገድ የ14 ዓመት ታዳጊ ላይ ያስገድዶ መድፈር ወንጀል በመፈጸሙ እንዲሁም ደግሞ ጉዳዩ በሌሊት የተፈጸመ ወንጀል መሆኑን ከግምት ውስጥ በማስገባት አቃቤ ሕግ እንግዲህ በዚህ በምትመለከቱት ፖሊስ ላይ የ16 ዓመት ጽኑ እስራት እንዲቀጣ ውሳኔ ተላልፎበታል። እውነት ለመናገር ከጊዜ ወደ ጊዜ በሴቶች ላይ የሚፈጸሙ የተለያዩ ጥፋቶች ወይም ደግሞ የተለያዩ በደሎችን እንሰማለን፣ ጥቃቶችን ጭምር። እጅግ በጣም ያሳዝናል። ምክንያቱም ያው ሴትን መጠበቅ እንግዲህ አገር መጠበቅ ነው። ሴትን ማነጽ አገርን ማነጽ ነው። ብዙ ጊዜ በተደጋጋሚ ሁላችንም የሰማነው ጉዳይ ነውና አሁን ደግሞ የምታዩት ደግሞ ትንሽ ባስ ያለ ይመስለኛል። ሴቶችን ብቻ ሲሆን አገርን የሚጠብቅ የህግ አካል የሆነ ነው ይህንን ጥቃት መልሶ የፈጸመው። እጅግ በጣም ያሳዝናል። ወዴት እንሂድ? እኛስ ማን ጋር ነው ሄደን አቤት ወይም ደግሞ ልንጮህ የምንችለው? ማን ነው ሊሰማን የሚችለው
የሚችለው? በዚህ ጉዳይ ላይ እንግዲህ ሴቶች ቅሬታቸውን እያሰሙበት እየተነጋገሩበት ይገኛሉ። እውነት ለመናገር እጅግ በጣም ያሳዝናል። ይህ ከተሰጠው እንግዲህ የስራ ድርሻን በተጨማሪ አገር መጠበቅ ብቻ ሲሆን ለትውልድ መልካም ነገሮችን ማውረስም ጭምር ነው። የህግ አካል እስከመሆኑ ድረስ እንግዲህ ህግ አካል እንደመሆኑ ይህንን ጥቃት እንደመወሱ ፈጽሞ ሲገኝ እጅግ በጣም እንደ ሀገር የሚያሳፍር ጉዳይ ነውና ምን ትሉበታላችሁ? ሀሳባችሁን ስጡበት። በተጨማሪም ደግሞ ህፃን ገመቺስ የሳምንቱ መነጋገሪያ ነበረ። ወደ ከ600 እስከ 700 ኪሎ ሜትር የሚጠጋ መንገድ ከመኪና ስር ሆኖ እንግዲህ አዲስ አበባ ድረስ ገብቶ አዲስ አበባ ላይ ከገባ በኋላ እንግዲህ አስረክቦት ለህግ አካል አሁን መነጋገሪያ ሆኗል በልጁ ጉዳይና ምን ላይ ደረሰ የብዙዎች ጥያቄ ነበረ። እስቲ ቪዲዮዎች አሉ ልጋብዛችሁ። በመጨረሻም በሞት ጥላ ውስጥ የተጓዘው ያ ጀግና ብላቴና ታሪክ ዛሬ በድልና በደስታ ተቋጭቷል። የእናቱን ህይወት ሊቀይር 600 ኪሎ ሜትር ማንም ሰው ሊገምተውና ሊያስበው በማይችል መልኩ ህይወቱን ሰውቶ መኪና ብረት ስር የመጣው ገመቺስ ፈጣሪ መንገዱን አቅንቶለታል። ትላንትና ታህሳስ 24 ቀን 2018 ዓ.ም ለህፃን ገመቹና ለቤተሰቡ ልዩ ቀን ሆኖ ውሏል። በታዋቂው የቲክቶክ ተጽዕኖ ፈጣሪ አዶናይ አስተባባሪነትና በቦራ አሚውዝመንት ፓርክ ደግነት ህፃኑ ለቀጣዮቹ 12 ወራት በየወሩ 100 ሺህ ብር በቋሚነት እንዲከፈለው ተወስኗል። ይህ ድጋፍ ህፃኑ በህይወት ተወራርዶ ሊረዳት የፈለጋት እናቱንና ብሎም ደግሞ ለራሱ መተክ የሌለው እገዛ ይሆናል። ገመቹ 600 ኪሎ ሜትር በመኪና ስር ተደብቆ የመጣው የተሻለ ኑሮ ፍለጋ ሳይሆን በልጅነት ትከሻው ላይ የወደቀው የቤተሰብ ሸክም ለማቅለል ነበር። ያ እናቴን ለመርዳት ነው የምትለው አጭር ቃል ነገር ግን ጥልቅ ቃል ዛሬ የኢትዮጵያውያንን ልብ ከፍታለች። አምላክ ሲፈቅድ ከሞት ጥላ ውስጥ ህይወትን ከመከራ ውስጥ ደስታን ያወጣል። እንዴት ናችሁ? እንግዲህ እንዴት ህፃን ልጅ 700 ኪሎ ሜትር ጎማ ስር ከስር ተኝቶ ሊመጣ ይችላል? ይሄማ ውሸት ነው ስላላችሁን እኔ ራሴ ተጠራጥሬ እውነት እኮ ነው እንዴት ሊሆን ይችላል አልኩና ገሜን አገኘሁትና መኪናው ጋር ሄደን ገሜን እስቲ እንዴት ነው የመጣው ብየው እንዴት እንደመጣ ሊያሳየኝ ነው። እስቲ ና ኮትኑ ተገርሲ ሲገሜ እስቲ ና ዝቅ አድርገው ካሜራውን ገሜ አከሲቲ ተሴ እውነትም መቀመጫ ቦታ አለ። ሹፌሩንም ስንጠይቀው ሞተሩ ከኋላ ነው ብሏል። ምንም የለም እና ለማንኛውም እንደዚህ አይነት መኪና ሹፌሮችና ረዳቶች መኪናውን ከማንቀሳቀሳችሁ በፊት ይሄን ቦታ በደንብ ቼክ እንድታደርጉ። ብዙ ህፃናቶች በዚህ ጋር ቁጭ ብለው እየመጡ እንደሆነ ገሜም ነግሮናል። ከሱ በፊት ብዙ ጓደኞቹ በዚህ መንገድ ወደዚህ እንደመጡና አናውቅም። እንግዲህ የብዙ ህፃናት ህይወት በዚህ መንገድ አልፎ ሊሆን ይችላል ማለት ነው። በጣም የሚገርም ነው። ሹፌሮችና ረዳቶች መጀመሪያ ከመንቀሳቀሳችሁ በፊት ቼክ አድርጉ። ገሜ አይ ገሜ እጅግ በጣም ደስ የሚል ዜና ነው ለእናቱ። ይሄንን ያህል ገንዘብ እንግዲህ ሲበረከትለት ከዚህ በኋላ በህይወቷ ላይ እንግዲህ አብዛኛውን ችግሮቿን የምትቀርፍበት ይመስለኛል። በተለይ የገንዘብ ጥያቄዎቿን አብዛኛውን የምትመልስበት ይመስለኛል። ይህ የኔ ሀሳብ ነው። በተጨማሪም ደግሞ እንዴት እንደመጣ ተመልክታችሁታል። ከመኪናው ስር እንዴት ገብቶ እንደነበረ ሲያሳይ እሱ ተመልክታችኋልና እጅግ በጣም ማስተዋል ያለብን ይህ ልጅ መንገድ ላይ ወድቆ ቢሆንስ ብዙ ልጆች እንደሱ ከዛ ወደ አዲስ አበባ እንደሚገቡ እንግዲህ ተናግሯል። አንድ ላይ እጅግ በጣም የሚያሰጋ ጉዳይ ነው። ምክንያቱም ብዙ ልጆች ካለ እንግዲህ ከነዛ ውስጥ በሰላም ስንቶቹ ናቸው አዲስ አበባ የደረሱት? ያ ማለት ከባድ ነው። አዲስ አበባ ሲደርሱ በመሃል ወድቀው ሊሆን ይችላል፣ ወይ እንቅልፍም ቸለብ አድርጓቸው ወድቀው ሊሆን ይችላል። በተለያየ ምክንያት ብቻ ግን አደጋ ደርሶባቸው መንገድ ላይ እንግዲህ የመኪና አደጋ እንግዲህ የመኪና ሰለባ የሆኑ በርከት ያሉ ልጆች ሊኖሩ ይችላሉና እባካችሁን ሹፌሮች በዚህ ስራ ላይ ያላችሁ በተለይ መኪናችሁን አስነስታችሁ ከመጓዛችሁ በፊት በደንብ አድርጋችሁ ቼክ ማድረግ እንዳትረሱ። ይህ የኔ እንግዲህ ወንድማዊ ምክሬ ነው። ምን ታስቡበታላችሁ? ሐሳባችሁን ስጡበት። ተጨማሪ ቪዲዮ አለ ልጋብዛችሁ። ፖፑላር ኤሌክትሮኒክስ እንግዲህ አዲስ ቻሌንጅ እኔ እሰጣችኋለሁ ማለት ነው። እስከ ማክሰኞ 500,000 ፎሎወር መግባት ትፈልጋላችሁ? እኔ ደግሞ በሁለት ቀን ውስጥ 1 ሚሊዮን ፎሎወር ትገባላችሁ እላችኋለሁ። ይህ የሚሆነው ግን ለአርቲስት ሱራፌል ተካ ወይም ደግሞ ብዙዎቻችን በምናውቀው ስሙ ኩራባቸው ከሰው ለሰው ድራማ መኪና መግዛት ከቻላችሁ ነው።
ከዛ ደግሞ 1 ሚሊዮን ብርም ለመቄዶንያ ይሰጣል ማለት ነው። ስለዚህ ምን ታስባላችሁ? ፖፑላር ኤሌክትሮኒክስ ዝግጁ ከሆናችሁ እንቀበላለን ይህ ቻሌንጅ የምትሉ ከሆነ ኮሜንት ላይ ትገቡና ማለት ነው ዝግጁ ነን ትላላችሁ። እኔና ፋሚሊዎቼም አብረን ለሱራፌል ተካ እና መቄዶንያ እናግዛችኋለን ማለት ነው። እወዳችኋለሁ። ቴንክ ዩ። አዶናይ አሁንም ለአርቲስቶች የሚሰጣቸውን ክብር እንግዲህ በግሉ እንዲያገኙ እየጣረ ይገኛል። አሁንም አርቲስት አንጋፎ እንግዲህ ብዙዎቻችን የምናውቀው የብዙዎቻችን የምንወደው የምናደንቀው እንግዲህ አርቲስት ሱራፌል አሁንም በታክሲ በመኪና ጡት እንግዲህ ሲንገላታይቶ ለሱም የመኪና ቻሌንጅ ሊያስጀምርልን ነው። የአርቲስት የሰለሞን ወይም ደግሞ የጋሽ ሰለሞንን ጉዳይ እንግዲህ በቅርብ ጊዜያቶች ከዚህ ሳምንታት በፊት እንግዲህ መኪና እንዲያገኙ ወይም ደግሞ መኪና እንዲበረከትላቸው አድርጓል። አሁንም ለሱራፌልም ይህ ነገር ይገባዋል ብሎ እንግዲህ አሁንም ጥረቱን ጀምሯል። እጅግ በጣም የሚመሰገን እጅግ በጣም የሚወደስ ተግባር ስለሆነ እኔ ከዚህ ጋር ላደንቀው ፈልጋለሁ። ምክንያቱም እነዚህ አርቲስቶች ለሀገር ብዙ ተውለዋልና የሚገባቸውን ሲሆን ከሚገባቸው በታች እየኖሩ ስለሆነ የሚገባቸውን ክብር ደግሞ በጥቂቱም እንግዲህ እኛ ብናረግላቸው ይህ የኔ መልካም ምኞት ነው። ሀሳባችሁን ስጡበት። በተጨማሪም ደግሞ ወደ ዋና ጉዳያችን ስንሄድ እንግዲህ የቀነኒ ጉዳይ እጅግ በጣም ልብ የሚነካ ነው። ብዙዎቻችን አዝነናል። እንደ ሴት ልጅ ወይም ደግሞ ሴት ልጅ እንግዲህ በዙሪያችን ሴቶች አሉ። እህት፣ እናት፣ ልጅም ልትሆን ትችላለች። እንግዲህ የሴት ልጅ ጥቃትን በተደጋጋሚ ሰምተናል። እንግዲህ ከዛ በኋላም አልፎ ህይወታቸውን ካለፉ ሰዎች መካከል እንግዲህ አንዷ የሆነችው ቀነኒ ነች። ቀነኒ በሰው ጥቃት ነው የሞተችው ወይንስ አይደለችም? እስካሁን ምላሽ ያላገኘ ጉዳይ ነውና ከዚህ ጋር ተያይዞ አሁን ላይ የሚወጡ መረጃዎች ደግሞ ትንሽ በሁለቱም ወገኖች መካከል አለመግባባት እንደተፈጠረ ያሳያል። አንዱዓለም ጎሳ እንዲሁም ደግሞ በኦሮሞ ባህል ደግሞ ገዳ እንዲሁም ደግሞ የቀነኒ አባት ባሉበት በእነሱ መካከል ሁሉም የየራሳቸውን ሀሳቦችን ሲሰጡ ነበር። እስቲ አንድ በአንድ ቪዲዮቹን ልጋብዛችሁና ሀሳባችንን ስጥባቸዋለን። መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታቁን እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። እንደሰማችሁት ነው የቀነኒ አባት የተናገሩት። እንግዲህ በጉማ ካሳ ወይም ደግሞ የካሳ ክፍያን በተመለከተ አንድ ሰው ወንጀል ካልፈጸመ ለምን ካሳ ይከፍላል? ይህ የብዙዎቻችን ጥያቄ ይመስለኛል። አንዱዓለም ጎሳም እንግዲህ ጉማ ከፍላለሁ ብሏል። ወይም ደግሞ በአባገዳ ጉማ እንዲከፍል ካሳ ከፍሎ እንግዲህ ወደ ቀድሞ ስራው እንዲመለስ የሚል ነገሮች መረጃዎች ወጥተው መነጋገሪያ ሆኖ ነበር የሰሞኑ እና ከዚህ ጋር ተያይዞ አንድ ሰው እንዴት ወንጀል ካልፈጸመ እንዴት ካሳ ይከፍላል? ይህ የብዙዎቻችን ጥያቄ ይመስለኛል። በተጨማሪም ደግሞ አንዱዓለም ጎሳም እንግዲህ ምላሹን ሰጥቷል። እንግዲህ በመጨረሻ ከብዙ ንግግሮች ከብዙ ምልልሶች በኋላ እሱ ራሱ ወጥቶ እንግዲህ ምላሽ ሰጥቷል። እስቲ የሱ ምላሽን ልጋብዛችሁና ሀሳባችንን እንገልጽበታለን። አየ ከምጅርቱ አንዱዓለም ጎሳቲ አብዛኞቻችሁ በአማርኛ ተርጉምልን፣ በአማርኛ ንገረን ስትሉኝ ነበር። ያን ዕለት ምሽት ምንድነው የተፈጠረው? ከአንዱዓለም ጎሳ አንደበት እንስማው። ያን ዕለት አብረን ነበርን የዋልነው። ለልደቷ ፎቶ የምትነሳበት ቦታም እኔ ነበርኩ ያደረስኳት። ከዛ ስትወጪ ደውዪልኝ ብያት ልጆች ላገኝ ሄድኩ። ማታ በሰላም አብረን ነበርን። አሪፍ ጊዜ እያሳለፍን ነበር። ለወንድሟም ስትደውል ነበር። ከዛ ስለ ውሎ ስጠይቃት ድንገት አንተ እኔን የማመን ችግር አለብህ ብላ ከተኛችበት ተነስታ ሄደች። ከዛ ስትቆይብኝ ተጠራጥሬ ሄድኩኝ። ሌሎች ክፍሎች ውስጥ የለችም። ኪችን ውስጥ ቼክ ሳረግ ቁልፍ ነው። የሆነ ነገር ላይ ቆሜ ሳያት ልብስ የምናጥብበት ማሽን አጠገብ ተደግፋ በጆግ ላርጎ ሳሙና ስትጠጣ ነበር። ምን ሆነች ነው ብዬ ከዛ ዘልዬ ገብቼ ከዚህ በፊት እንዲህ እንደማታረጊ ቃል ገብተሽልኝ ነበር፣ ድጋሚ እንደማታረገውም በቤተሰብ አስመክሪያት ነበር።
ጓደኛዋም እንድትመክራት ነግሪያት ነበር። ግን የገባችልኝ ቃል ስላልጠበቀችልኝ እኔም ሰው ነኝ፣ እንደዚህ አይነት ህይወት መኖር አልችልም፣ በተደጋጋሚ እንደዚህ አይነት ነገሮች እያረግሽ ስለሆነ እንደዚህ አይነት ኑሮ መኖሩን አልችልም፣ ነገ ቤተሰቦችሽን ጠርቼ እንለያያለን አልኳት። ጆጉን አስቀምጬ ልጆቹን እጠራለሁ ብዬ ሲሄድ እንደዛ ነው ይስፋለ ብላ ሮጣ ራሷን ወረወረች። ልደርስባት አልቻልኩም። መጮህ ብቻ ነው የቻልኩት። ጮኩ፣ ልጆቹ ተነሱ። የተፈጠረው ነገር ይህ ነው ሲል አንዷለም ጎሳ ዛሬ ወደ ሚዲያ ወጥቶ የራሱን እውነታ በዚህ መልኩ አስረድቷል። የአንዷለም ጎሳ ምላሽን ሰምታችሁታል። እንግዲህ በዚህ ላይ ምን ትሉበታላችሁ? ስለ ሁኔታው ወይም ደግሞ ከአሟሟታ በፊት የነበረው ሁኔታ፣ በተጨማሪም ደግሞ በመካከላቸው ስለነበረው ግንኙነትም በመካከላቸው በነበረው ግንኙነታቸው ብቻ ሲሆን ኑሯቸውንም ጭምር እንግዲህ አንድ ላይ ተናግሯል። ከዚህ ጋር ተያይዞ ብዙዎች ሀሳባቸውን እየተለዋወጡበት ይገኛሉ። ነገር ግን የጉማ ክፍያው ግን ከየት መጣ? ይህ ነገር እንዴት ሊመጣ ቻለ? የገዳ ስርዓትስ እንዴት እዚህ ውስጥ ሊገባ ቻለ? ይህ የብዙዎቻችን ጥያቄ ይመስለኛል። እስቲ የገዳ ስርዓቱ ምን ይመስላል? በዚህ ጉዳይ ላይ እንግዲህ እስቲ እውቀት ያላቸው ሰዎች የሰጧት ምላሽ አለች። እስቲ አንድ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። አንዲትን በግ አንድ ሰው ከተራራ ላይ ገፍትሮ ገደላት፣ ጣላት እንበልና ቢገላት አንድ ሰው እንዴት ነው ፍትህ የሚያገኘው በትክክለኛ አባገዶች ስር የሚለውን እንመለከታለን። ሁላችንም ስለሚመለከት ባታሳልፉት የምር ደስ ይለኛል። ህመም ነው ለዛ ገበሬ ትልቅ ህመም ነው። ሁላችንም በዛ ገበሬ ቦታ ብትሆኑ አስቡት። በጊቷን ለፍቶ አሳድጎ ያለውን ነገር ሁሉ ኢንቨስት አድርጎባት ህይወቱን ሰጥቶ ፍቅር ሰጥቷት አሳድጓት ያቺን በግ መንገደኛ መጥቶ ገፍትሮ ቢጥላትና ከተራራ ላይ ብትሞት አባገዶች እንዴት ይመለከቱታል? መጀመሪያና ዋነኛው ነገር ጉማ ለመክፈል መታመን አለበት። ያ ገበሬ ፍትህና ይቅርታ አልቀበልም ቢል እውነት አለው። መጀመሪያ ጉማ ለመክፈል መታመን አለበት። ምን ይባላል መሰላችሁ? አባገዶች ምን ይላሉ መሰላችሁ? አራሪ የከመሌ እንጀራቱ ይላል። ጥፋትን ካልታመነ ጥፋት ከሌለ ሪካውንሲሌሽን ወይም ፎርጊቭነስ ይቅርታ የለም ብሎ ነው የሚያምነው። ይቅርታ እንዲኖር መጀመሪያ ጥፋት መታመን አለበት። ሰላም ለማብረድ ነገሩ እንዲቀዘቅዝ ቢል እንኳን ያ በጉን የገፈተረው ሰውዬ የገደላት ሰውዬ ኖ እንደዛ የሚባል ነገር እንዲሁም እውነትን እየደበክ ነው። እውነት መውጣት አለበት። እሱ ሰውዬ ባይገላት እንኳን የገደለው ሰው መውጣት አለበት። ሌላ ወይም ደግሞ የሞተችበት ምክንያት እውነታው መታወቅ አለበት። ያቺ በግ የሞተችበት ምክንያት ማለት ነው። ስለዚህ ጭራሽ እንዲሁም እውነት ይቀድማል። በአባገዳ ውስጥ እውነት ነው እሺ የሚቀድመው። ከሰላምም ከምንም እውነትና ሰፉ ነው የሚቀድመው። ሰፉ ነው። ይሄ ሰፉን እንደ መስበር ነው። ሰፉ ጉዳይ ይባላል ደግሞ ማለት ነው። የሰው ህይወት ከሆነ ሰፉ ጉዳይ ይባላል። አሁን ስለ በግ ነው የምናወራው እኛ እንዳልኳችሁ እና እቺ በግ ፍትህ ሳታገኝ ሰፉ ሳታገኝ ምንም አይነት አባገዳ እንኳን አባገዶች ያንን ገበሬ ለምን በቃ ይቅርታ አድርግ እንጂ ጉሞን ተቀበል እንጂ ብለው ሊያሸማቀቁ ቀርቶ ልክኖት ሊያሸማቀቁ ቀርቶ ጭራሽ ያ ገበሬ እውነተኛ አባገዶች የበላዮች ጋር ሄዶ ከሶ እነዛ አባገዶች እንደዛ ያሉ አባገዶች ካሉ ማለት ነው ካሉ ተጠያቂ ሆነው እነሱም ይታሰራሉ ስላችሁ ይቀጣሉ። አውቶሪቲያቸው ብሌሲንጋቸው ይቅርታ የማድረግ የማስታረቅ ብሌሲንጋቸው ይነጠቃል። የገዳ ስርዓት 200 እና 300 ዓመት ምስራቅ አፍሪካን ያንቀጠቀጠው ቀጥ አድርጎ የያዘው ምንድነው? ዋነኛው ምክንያት በግለሰቦች አለመዘወር መቻሉ ነው። ይህንን ትልቅ ሲስተም እንደ መስበር ነው መቆረጥረው የዚችን በግ ፍትህ አለማግኘት ማለት የገዳ ስርዓትን ከግለሰቦች እንትን ጋር እንዳታገናኙት ልላችሁ ነው። ይሄ ሐሳብ ስለ በጊቷና ስለ ገዳ ስርዓት ጥበብ ነው የሚያወራው፣ ስለ ሌላ ነገር የለውም። እንደሰማችሁት ነው። በገዳ ስርዓት ወይም ደግሞ ጉማ የሚባለው አንድ ሰው መጀመሪያ ካሳ ጋር ከመድረሱ በፊት እንኳን ምን መሆን አለበት? ጥፋት መኖር አለበት። የሆነ ሰው ጥፋት ማጥፋት አለበት። ጥፋት ሳያጠፋ ከጥፋቱ በኋላ ነው ጥፋቱን መስራቱ ብቻ ሲሆን ማመን አለበት። ሰርቻለሁ ብሎ ሲያምን ነው ወደ ካሳው የሚገባው ወይም ወደ ቅጣት የሚገባውና ይህ የጉማ ካሳ ከየት መጣ የሚል የብዙዎቻችን ጥያቄ ይመስለኛል። ለዚህ እስቲ ምላሹን ወደ እናንተ ላምጣላችሁ። ሐሳባችሁን ስጡበት፣ በነፃነት ግለጹልኝ። በተጨማሪም ደግሞ ከህግ አንፃርስ ይህ ነገር አሁን ከገዳ አንፃር ነው እንግዲህ ወይም በገዳ ስርዓት ምን ይመስላል የሚለውን ነገር ነው እንግዲህ እስካሁን የተመለከትነው። እስቲ ከህግ አንፃር ምን ሊመስል ይችላል? እስቲ የቀነኒ አዱኛ ሞትና የተጠርጣሪው ድምፃዊ አንዷለም
በገዳ ስርዓት ይቅርታ ተደረገለት የተባለው ከህግ አንጻር ሲመዘን ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እንዲህ አይነት ጉዳዮች አስተማሪ ስለሆኑና ሌሎቻችንም በጥንቃቄና በጥልቀት መመልከት ስላለብን መጣውኝ እንጂ ግላዊ የሆኑ ጉዳዮች ቢሆን ኖሮ ባለፍኩ ነበር። ግን እንግዲህ በተለይም ደግሞ አስገድዶ መድፈር፣ የሰው ህይወት ማጥፋት፣ ከባድ የሆኑ ዝርፊያ፣ ውንብድና የመሳሰሉ ጉዳዮች በህግ በይቅርታ የሚታለፉ አይደሉም። አንድ ድርጊቱን ፈጸመ የተባለ አካል ክስ ተመስርቶበት ነፃ ተብሎ እስካልተረጋገጠ ድረስ ጉዳዩ በህግ አግባብ ወንጀል ነው እስከ መጨረሻ ድረስ ሊታለፍ በህግ አግባብ እልባት ሊሰጠው የሚገባ ነው ማለት ነው። በይቅርታ ሊታለፉ የሚችሉ ጉዳዮች ምንድናቸው ካልን አንደኛ እጅል ፊት፣ ዛቻ፣ ስም ማጥፋት፣ ስድብና ማዋረድ እንዲሁም ደግሞ ከ10 ቀን እስከ 3 ዓመት ቀላል እስራት የሚያስቀጡ ወንጀል ድርጊቶች ናቸው። ይህም በግለሰብ ቅሬታ አቅራቢነት ክስ የሚቀርብባቸው ጉዳዮች ናቸው። ይሄ ጉዳይ ግን በተያያዘ በተለይ ግድያን በተመለከተ አስገድዶ መድፈርን፣ ውንብድናን በተመለከተ ጉዳዩ on behalf of the public ወይም ደግሞ የህዝብን ጥቅምና ደህንነት ወይም ሞራል ጉዳይን የነካ የሆነ እንደሆነ ጉዳዩን ፖሊስ መርምሮት ለአቃቤ ህግ ያስተላልፋል። አቃቤ ህግ ጉዳዩ አያስከስስም ብሎ ያመነ ጊዜ በ42 ካልዘጋው በቀር ጉዳዩ በእርቅ ተፈቷል ተብሎ የሚታለፍ ጉዳይ አይደለም። ይሄ ጉዳይ ቀላል አይደለም። ቤተሰብ እናት አባት ወይም ልጅ ብቻ አይደለም፣ ወንድምት ብቻ አይደለም የሚጎዳው፣ ማህበረሰቡ ደህንነቱና ሰላሙና ዋስትናው ጥያቄ ውስጥ የሚከት ነው። ምንም እንኳን ባህላዊ እሴቶች የሚበረታቱ የሚደገፉ ቢሆንም በእንዲህ አይነት ጉዳይ ግን ደም እንዲደርቅ ማድረግ ሜቢ ለጥፋት ፈጸመ ለተባለው ገና ተጠርጣሪ ነው ግለሰቡ ጥፋት ፈጽሟል እየተባለ አይደለም። ጥፋት ፈጽሟል ሊባል የሚችለው ወይም አልፈጸመም ሊባል የሚችለው ፍርድ ቤት ቀርቦ ጉዳዩ በአግባቡ ተመዝኖ ነፃ ወይም ጥፋተኛ ሲባል ነው ማለት። ነገር ግን ገና በህግ ሂደት ላይ ያለን ጉዳይ ቀድሞ በይቅርታ ወይም ደግሞ በባህል ስርዓት መሰረት እልባት ተሰጥቶታል መባሉ የሀገሪቱን በህገ መንግስቱ የተረጋገጡትን እንዲሁም በወንጀል ህጉ የተረጋገጡትን መሰረታዊ የሰዎችን መብቶች የሚጥስ ስለሆነ ከዚህ አንጻር እንግዲህ በጣም ጥብቅ የሆነ ጥንቃቄ ሊደረግ ይገባል። እንዲህ አይነት ነገር ተላልፏል የተባለው ወይ ጉዳዩ ክሱ መቋረጥ አለመቋረጡን ጉዳዩን የሚመለከተውና የያዘው አቃቤ በይፋ ለህዝብ ማረጋገጥ መቻል አለበት። ያንንም መሰረት አድርጎ ይቅርታ የተደረገ እንደሆነ ያም ተረጋግጦ ሰውም እፎይ ማለት መቻል አለበት። ቤተሰቡም ደግሞ ከዚህ አንጻር እፎይ ሊል የሚገባ ነው ማለት ነው። በምንም አይነት መልኩ ግን ያስገድዶ መድፈር፣ የነፍስ ማጥፋት፣ ከባድ ውንብድና፣ ዝርፊያ ምናምን የመሳሰሉ ጉዳዮች በእርቅ ሊታለፉ የሚችሉ አይደሉም። ስለዚህ ሁላችንም ምንም ባህልና እሴታችን ብናከብርም ወደፊት ግን ጥንቃቄ ልናደርግ ይገባል ማለት ነው። ኮፒ ሊንክ፣ ሼር፣ ሪፖስት እናድርግ። ወሰግናለሁ። እንደሰማችሁት ነው። እኔ በበኩሌ ይህንን ቪዲዮ ስመለከተ እንደውም ግልጽ የሆነ ይመስለኛል ለሁላችንም በሚገባና ቀለል ባለ መልኩ ነው እንግዲህ ቪዲዮ እንግዲህ የተመለከታችሁት። ሀሳባችሁን ስጡበት። እስቲ ምን ይመስላችኋል? አሁን የገዳ ስርዓቱም አለ ከህግ አንጻርም ሊመስል ይችላል። ያ ነገርን እስቲ ሀሳባችሁን ስጡበት። አቃቤ ህግ የያዘው ጉዳይ ስለሆነ ይህ ነው ይህ አይደለም ለማለትም ትንሽ ይከብዳል። ምክንያቱም ይህ ነገር ክስ ላይ ነው ወይም ደግሞ ሂደት ላይ ስለሆነ በቅርቡ ምላሹን የምናውቅበት ምላሹን የምንሰማበት እንግዲህ በቅርብ ጊዜ ውስጥ ነውና እሱም በደንብ አድርገን የዛኔ እንወያይበታለን። ለአሁኑ ግን በዚህ ላይ እስቲ ምን ይመስላችኋል? ሀሳባችሁን ስጡበት። በተጨማሪም ደግሞ ብዙዎቻችን ያስደነቀች አንዲት ሴት አለች። ምን አርጋ ነው? እስቲ የሷን ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ያለፉት 16 ዓመታት ምግብ ሳትበላ ውሃ ሳትጠጣ ጤነኛ ሆና እየኖረች ያለችው ኢትዮጵያዊ ወጣት በድጋሚ መላው ዓለምን ያስደነቀ ነገር ሰርታለች። ይህቺ ሴት በኮንታ ልዩ ወረዳ ውስጥ የምትኖር ስትሆን የምኖር አምባው ትባላለች። ከዛሬ 16 ዓመት በፊት የ10 ዓመት ልጅ እያለች እንጀራ በምስር ወጥ ከበላች በኋላ ላለፉት 16 ተከታታይ ዓመታት ምግብ በልታ ውሃ ጠጥታ አታውቅም። ይህንን የሰሙ በርካታ ትላልቅ ዓለም አቀፍ ሚዲያዎች ይቺን ሴት ለመጎብኘት ወደ ቦታው ድረስ በመሄድ የዚችን ሴት ታሪክ ለመላው ዓለም ዘግበዋል። ከዛሬ 4 ዓመት በፊት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ተግባር በመገረም ቦታው ድረስ በመሄድ ይቺን ሴት ጎብኝተው ተመልሰው ነበር። ታዲያ አስገራሚው ነገር ይቺ ሴት በቅርቡ ልጅ ጸንሳ ጤነኛ ልጅ ወልዳለች። ይህን የሰሙ በርካታ ዓለም አቀፍ ሚዲያዎች በድጋሚ በዚህ ሴት ተግባር ተደመውና ተደንቀው ይቺ ሴት ወደምትገኝበት ቦታ እየተመሙ ይገኛሉ። ምን ለመናገር እኔ በበኩሌ ለማመን ከብዶኛል። 16 ዓመት ሙሉ ያለምንም ምግብ እጅግ በጣም ከባድ ነው። በጣም ከባድ ነው። እንግዲህ መነጋገር የሆነ ጉዳይ ነውና እስቲ እናንተ እውነት ይመስላችኋል? ሀሳባችሁ ስጡበት። እኔ ግን አላመንኩበትም። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በተጨማሪም በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። እወዳችኋለሁ።